ajjechaan nurra godhamu lolli Oromiyaa keessa dhaabatu qaba. Primarily kan dhaabatu waraana bilisummaa Oromoo wajjin negotiate gochuudhaan. Tokko. Lama waraanni Amaara keessa dhaabachuu qaba. Kun immoo hayyoota hogganaa Amaara wajjin mari'achuudhaan dhimma Tigraay keessa seenanii waliin dhawoo osoo hin taane walitti fidanii araarsuu irratti fuulleffate. Dhimmi Eertiraatis daangaa kee eeggatu daangaa kiyyattis hin dabrin hariiroon dinagdee dippiloomaasii keenya seeraaf sirnaan haa dalagamu jechuudhaan kan deemamu jechuudha. Oromoon uummata fadhiidoo miti. Uummata sirnaan bulu fadhiidoon taphachuu hin qabdu jechuudha. Kanaaf dhimma daangaas dhimma biraatti hoggaa kaaftan kanaan wal qabsiisuudha. Fixeetiin jira. Inni መጨረሻው አስፈላጊ ስለሆነ ነው። 5 ብሔሮች ላልከው ምናልባት እኔ አንዳንድ ያልከው ትግራይ አማራና ኦሮሞ ስለምን የሶስቱ ግጭት ነው ዋና ችግር የሚፈጥረው ከሚል ነው። መፍትሄው ግን በሶስቱ ብቻ ሊመጣ አይችልም። ሁሉም የዛ ሀገር ብሔረሰቦች፣ ህዝቦች፣ የሃይማኖት ቡድኖች ካልተረባረቡ በስተቀር 5ቱን አስማምተህ 15ቱን አስማምተህ 85ቱን ትተህ የሚመጣ ለውጥ ሊመጣ አይችልም። ስለዚህ ማስተባበር ግዴታ ነው። የኦነግና የኦፌኮ ጉዳይ በአፋን ኦሮሞ ቅድም የተናገርኩትን ልግለጸው። ሁለቱ ድርጅቶች ይሄ ለውጥ ከመጣ ጀምሮ ያላቸው አቋም እስከዛሬም አልተቀየረም። የኢትዮጵያ ፖለቲካ በጠመንጃ ሳይሆን በውይይትና በድርድር በንግግር በጠረጴዛ ዙሪያ ብቻ ነው መፈታት ያለበት። እንደራደር ነበር። ለእስር ያዳረገንም ልጆቹንም ገብቶ ጫካ ያስገባቸውና ጫካ ያስቀራቸው አብይ ያለ አቅሙ አምባገነን ለመሆን መጠራራቱ ነው። አሁንም ቢሆን ድርጅቶቹ እያሉ ያሉት እንደራደር አቋማቸው ነበረ። አሁን ሲወጠርና አልጋው ሲነቃነቅበት የድረሱልኝ ጥሪ ነው ያመጣው። ትናንትና በኢትዮጵያ ስም እየማለ የአማራ ሊቃን አሰልፎ እኛና ትግራይን እንደጨፈጨፈው ዛሬ ደግሞ ኦሮሞን አሰልፎ ሌላ ዘመን መግዛት ይፈልጋል። የኦሮሞ ተረት አለ ዱቢ ባንደግ እንደወርገን ገለል ወርገን እንዲናገር አትከልክለው ከተናገረ በኋላ መልስ አሳጣው ነው የሆነ negotiate አሉት። አዎ ኦኬ እንደራደር here are our preconditions። አብይ ነው የጀመረው ይሄን ኦፌኮና ኦነግ አይደሉም። አብይ ነው ያመጣው። አይ ኖ ፎር ፋክት አመጣ። መጀመሪያ እንወያያሉ፣ ተወያዩ። ኦሮሚያ ላይ የሽግግር መንግስት ይቋቋም። ጦርነቱ ኦሮሚያ ውስጥ ያለው በኦሮሞ ነጻነት ሰራዊትና በመንግስት መካከል በሚደረግ ድርድር ይፈታ። ጦሩ የሀገር ጦር ይሁን። ታንዛኒያ ላይ ከመሮ ጋር ያልተስማሙ በዚሁ ጥያቄ ነው ፔሬድ እንዳው መለስ ይላል ከዚህ you know what he wants ኦሮሞም የኛ ሰዎች እየተዳደሩልን ነው ሰሜኖቹን ሊከላከሉ ብሎ እንዲያጨበጭብለት ይፈልጋል። ሰሜኑ ደግሞ ኦሮሞቹ ሰብስበው እየደለቱብን ነው እንዲሉ ይፈልጋል። ኖ እኛ ቁጭ ብለን በሰሜን ላይ የምንዶልተው ምንም ነገር የለም። we are confident of our demands. We are confident of Oromo's political objectives.